አንዳንድ ሰዎች አላችሁ እግዚአብሔር በጊዜ ላይ ያለውን ስልጣን ካለመረዳትና ካለማወቅ ወይም ካለማስተዋል የተነሳ ከብዙ ዓመታት በፊት የተበላሸ ነገራችሁ በእናንተ ወይም ከእናንተ በፊት በነበሩት እናንተ ልታስተካክሉ በማትችሉበት ሁኔታ ነገሮቻችሁ ቀድሞ ከጊዜያት ከዓመታት በፊት ተበላሽቶ ተዘግቶ የተቀመጠ ነገራችሁን እያነሳችሁ እያሰባችሁ አይስተካከልም ብላችሁ ተስፋ ቆርጣችሁ በተስፋ መቁረጥ ለተቀመጣችሁ ሰዎች ይህ ቪዲዮ ለእናንተ ነው። እግዚአብሔር የዛሬንና የነገን የአሁንና የወደፊትን ብቻ አይደለም ማስተካከል የሚችለው። የእግዚአብሔር የጊዜ ላይ ስልጣን የአሁንና የነገ ብቻ አይደለም፣ የትላንትናም ከብዙ ዓመታት በፊት የነበሩትንም ነገሮች ጭምር ወደ ኋላ ሄዶ ማስተካከል ይችላል። ይህ ደግሞ እውነት ነው። በእምነት ወደ እግዚአብሔር ወደ ጸጋው ዙፋን በመቅረብ ያለፈ ነገራችሁን እያነሳችሁ በፊቱ እንድትጸልዩ ይፈልጋል። ያንን ነገር ማስተካከል ይችላል። በጊዜ ላይ ባለሙሉ ስልጣን ስለሆነ እግዚአብሔር ኃይል ስላለው የተዘጋና ያለፈ ነገር ሊስተካከል አይችልም የተባሉ ነገሮችን ሁሉ እንደ አዲስ ማስተካከል ወደ በጎ መለወጥ ይችላል። ስለዚህ በእነዛ ጉዳዮች ላይ አሁንም እንድትጸልዩ ጉዳያችሁንም በፊቱ እንድታሳውቁ ይፈልጋል። መጽሐፍ ቅዱሳችንም ደግሞ ይህንን ነው የሚያረጋግጥልን። እግዚአብሔር በባለፈው ጊዜ የተፈጠረው ነገር እንኳን አሁን ላይ ሊያስተካክል ይችላል። በኢሳይያስ ምዕራፍ 43 ቁጥር 18 ላይ ያለፈው ቢከብድም እግዚአብሔር አዲስ መንገድን እንደሚከፍት እንደሚያስተካክል፣ በሮሜ ምዕራፍ 8 ቁጥር 28 ላይ ደግሞ ነገርን ሁሉ ለበጎ እንደሚያደርግ ወይም ወደ በጎ እንደሚለውጥ መጽሐፍ ቅዱስ ይናገራል። ስለዚህ በባለፈ ነገር ተስፋ የተቆረጠበት ነገር አልቋል፣ አክትሟል የተባለለት ነገር ሊስተካከል አይችልም የተባለለትን ነገር ሁሉ እግዚአብሔር ወደ ኋላ ተመልሶ ነገሮችን እንደሚያደርግ እንደሚያስተካክል፣ ነገርን ሁሉ ለበጎ እንዴት እንደሚለወጥ እንዴት እንደሚቀየር ስለሚያውቅ በጊዜ ላይ ደግሞ ባለሙሉ ስልጣን የጊዜ ሁሉ አለቃ እግዚአብሔር እንደሆነ እንድንረዳ ይህንን አምነን ደግሞ በፊቱ ሆነን ላለፉት ነገሮችም ጭምር በፊቱ በመጸለይ ነገሮችን ማስቀየር ማስለወጥ እንደምንችል ልናምን ይገባል። ስለዚህ እግዚአብሔር ያለፉትን ነገሮች ሁሉ ሊያስተካክል ፈቃደኛ ነውና በፊቱ እንድንገኝ በፊቱ እንድንጸልይ ይፈልጋል። ከኛ የሚጠበቀው በፊቱ በመቅረብ በእምነት ሆነን በመቅረብ ያለፈው የተበላሸ ነገራችንን ይዘን ወደፊቱ እንድንቀርብና ለዛ ነገር ምላሽ እንዲሰጠን በፊቱ እንቅረብ። እግዚአብሔር እንደ አዲስ ነገሩን ሁሉ ያስተካክለዋል። ይህም ለእግዚአብሔር ቀላል ነው።